ወርቃማ በሆነ የሳር ምድር በምንጮች ተከባ የገነት ምድር በሚመስለው መልክዓ ምድር ፀሐይ የፈካ ብርሃኗን ጸጥ ባለው አየር ታለብሰው ንግሥቷ እልፍኝና እጽዋቶቹ ከደኑ ጋር ላያቸው በአካል ብቻ ሳይሆን በመንፈስም ይማርካሉ። ከስዕሏ ጋር ምናኔ የገባችው ከተፈጥሮ ጋር ያላት ጠንካራ ግንኙነት የሕይወቷ ስነ ምህዳር በመሆኑና መኖር ማለት ከተፈጥሮ ጋር በአርት ሕይወቷ በጉርሿ በቀለማት ምርጫ በተሞላው የሁል ጊዜ ሕይወቷ እና በሸራው ላይ በምታመጣቸው ምናባዊና ገሃዳዊ ንድፎቿ አንደኛውን መንና ከጫካው የቀረች የተፈጥሮ ውበት ንግሥት ስለሆነች ዘ ሌጀንድ ኦፍ ሆቴል ኤንድ ካፌ በመንደሯ ብቸኛው ትልቁ ሆቴልና መዝናኛ ካፌ ነው። ደንበኞች ከ7 እስከ 15 ማይል ርቀት ድረስ መጥተው ይዝናኑበታል። ሁሉም ነገር አለው። የሚበሉ፣ የሚጠጡ፣ ቀዝቃዛና ትኩስ ምግብ፣ ኩኪስ፣ ጣፋጭ ነገሮች፣ ቡና፣ ሻይ፣ ለስላሳ መጠጦች እንዲሁም የግሮሰሪ መጠጦች እንደ አስፈላጊነቱ ተሟልተው ይገኛሉ። ለንግሥቲቱ ደኑንና ጫካውን ወጣ ብሎ በእግር ዞር ዞር ማለት የሁል ጊዜ ልማዷ ነው። አዲሱ ጓደኛዋ የነብሩ ሚስጥር ጋር በተደጋጋሚ ከጫካው ውስጥ ዘወትር ይገናኛሉ። እርሷም ዳበስ ማድረግ ማጫወቱንም ትችልበታለች። ጸሎተኛው ሰው ሎደሩን እያሽከረከረ መጥቶ ሁሌ ከዚህ ሆቴል መጠቀም ይወዳል። ዛሬ ማሽኑን አቁሞ ሻይ ሊጠጣ ቁጭ አለ። ዛሬ የጫካዋ ንግሥት ከመኖሪያዋ ከ9 እስከ 10 ማይል ርቆ ካለው ዘ ሌጀንድ ሆቴል ራሷን ዘና ለማድረግ ከቤቷ ቀዩን ቼቭሮሌት መኪናዋን ይዛ ወጣች። የሚያምረውን አረንጓዴ የለበሰውን የተፈጥሮ ደን መሃል እንደ መስመር በተጠረገው የመንገድ ላይ ለተመለከታት በደኖች ስር የምትንሳፈፍ የመስቀል ወፍ ነው የምትመስለው። ጭስ የሚያወጡ ጎጆ ቤቶችን እያለፈች ደኑን በፍጥነት ሰነጠቀችው። ከሆቴሉ ደርሳ መኪናዋን አቆማ ካፌው በረንዳ ከገባች በኋላ ወንበር ሳበች። የሚጠጣም ነገር ያዘች። ተመስጦ ሕይወቷ ነው። ከተመስጦ ስትወጣ ደግሞ ምናቧንና ጋዳዊ ተፈጥሮ አጋብታ በሸራዋ ላይ በቡርሽ ተፈጥሮ ማናገር የብቻ ኑሮ ትልቁ መንስኤዋ ነው። ግን ለእርሷ ብቻዋን እንዳልሆነች ነው የሚገባት። ተፈጥሮ፣ ቡርሿ፣ ሸራው፣ ስዕሎቿ፣ አዲሱ ጓደኛዋ ነብሩ፣ ከሁሉም በላይ ዘወትር ጠዋትና ማታ በጸሎት የምታናግረው ፈጣሪዋ አብረዋት እንዳሉ ስለሚገባት በዛ ጭር ባለ ጫካ ስትኖር ፍጹም አትፈራም። ይሁን እንጂ ብዙ ፈላጊ ጠላቶች አሏት። አሁን በካፌ ቁጭ ብላ ነብሩ ትዝ እያላት ለብቻዋ በፈገግታ እየተጫወተች ያለች ትመስላለች። ከአጠገቧ ደግሞ እርሷ ባታውቀው ጸሎተኛው ወይም ነብሩ እያስተዋላት ይገኛል። እርሱ ማለት በተሰጠው ምስጢር እየተለወጠ ሁሌ ከአቅራቢያዋ የማይጠፋው ጸሎተኛው ነው። ዛሬ ግን ሰው ሆኖ በአጋጣሚ ሊተዋወቃት ተዘጋጀ። Excuse me, I'm sorry to intrude. Oh, hello. ስላቋረጥኩሽ ይቅርታ። ኦ አቤት። The caffeine's almost empty, and there you are at one table, and here I am. Illogical? Yeah, like a machine with two gears that are meant to mesh, but someone's left a gap between them. It creates a dissonance in the space.
You think of social spaces in terms of machinery? Guilty. It's how my brain works. I'm a mechanical engineer. Also, I operate loaders and fix them when they break, which is often. Excuse me, I'm Leo. I work with machines. Alara, I work with canvases and paint. In terms of composition, light, shadow, negative space, your empty gap. I suppose I saw it as a purposeful silence in the visual. Would it disrupt the composition if the silence was filled? It might improve the balance. Please. So, Alara, your book and the paint, are you an artist? A painter. Canvases, landscapes that don't exist, feelings that do. It's quiet here. My world is all noise and metal. Mine is all silence and color. Opposites. የኔ ዓለም በብረት ጩኸት የተሞላ ነው። ይሄ ጸጥ ያለ ቦታ ነው። የኔ ደግሞ ጸጥ ያለ ነው፣ ግን በቀለማት ተቃርኖ። Maybe not. We both make things. Could I? ምናልባት ሁለታችንም ነገሮችን የምንፈጥር ነን። ልጠቅምሽ ይቻለኛል? አዎ፣ እንደማስበው በዚህ ስዕል ውስጥ ተመጣጣኝ ትመስላለህ። ከርከሮ በአንበሶቹ በጥብቅ እየተፈለገ ነው። ወንድ ተብሎ አንበሶች ወጥተው መጥተው ከርከሮ ፍለጋ በጣም እየለፉ ነው። አንበሳ መደፈርን አይወድም። ከተደፈረም ጠላቱን ከባበት ገብቶ የማጥቃት ባህሪ አለው። ስለሆነም አንበሲት ቀደም ብሎ በከርከሮ ጉድጓድ ውስጥ ገብታ በደረሰባት በደል መሰረት አሁን ከርከሮ እንዲበቀሉት የአንበሲ ዘመዶች ተዘራርቶ በጥተዋል። ኤሊራ ከሊዮ ጋር ከካፌው ቁጭ ብላ በአፋኞች ተከበበች። ኤሊራን አፍነው በሞተር ሳይክላቸው ጭነው ለመሄድ ነበር የመጡት። ሆኖም ግን ሊዮ እሷን ላለማሰጠት ከእነሱ ጋር ግብ ገጠመ። በመጨረሻም በአካባቢ የነበሩት አንበሶች ደርሰው ሊዮን እና ኤሊራን በሕይወታቸው ታደጓቸው። Canvas queen Alara, a 27-year-old artist known for her captivating works. This unlikely alliance has captured the world's attention, showing